ጸጉራችንን ምግብ ማዘጋጀት ስለ ጸጉሬ በጣም ደርቋል በጣም ቆይቻለሁ ግን በእውነት እንደዚህ አይነት ትሪትመንት ካረኩለት በጣም ረጅም ጊዜ ነው ወደ እናንተ ቪዲዮ ማቅረብ ካቆምኩ ስለዚህ ስለ ጸጉሬ ማለት ጸጉሬ አጣይቁኝ ገና ይሄን ቪዲዮ የምታዩ ከሆነ ቻናሉ ዜዲት ዩቲዩብ ነው እኔ ደግሞ ለማታውቁኝ ዘድንሽ ነኝ እንግዲህ በእውነቱ ከሆነ ጸጉራችን አብረን እንከባከብ አብረን ባለችን ሰዓት ማለት ነው ሰዓት ኖሮት ምናምን ነገር አይደለም በጣም ጸጉር አድግ ምን አይልም ያድጋል ሲያድግም ከተንከባከብን ያድጋል ከተውኑ ይጣፋል የሚያልቅ ነገር ነው ጸጉር ያኔ ኮመን እንዴት ነው ሳንንከባከብ የሆነ ችግኝ እንዴት ነው ስናርም ምናምን እናንተም እንደምንም ብላችሁ ባለቻችሁ ሰዓት ተጣጥራችሁ ተማሙታችሁ በእውነት ጸጉራችሁን ተንከባከቡ ጸጉር አንዴ እኔ ጸጉሬን ከተውኩኝ ወዳው ይቀንሳል ከተንከባከብኩ ወዳው ይመለሳል ስለዚህ ጸጉር በጣም እንክብካቤ ይፈልጋል አስባ የሚሰማው ስሜት አለው በጣም ሰላም አለው በጣም ያቀዘቅዛልና አድርጉት እውነት በጣም ለራሳችን ሲሆን ጊዜ የለንም በርግጥና ጊዜ ሊኖረን ይገባል ባለችን አሁን ግን ባለችን ሰዓት እኔ ወደ እናንተ መጣለው እና አንድ እርጎ ዮገርት ያልኳቸው እርጎ በአማርኛ እርጎ ማለት ነው እና አንድ እንቁላል አንድ ሙዝ በቃ ይሄን ማሽን አድርጋችሁ የሚስማማችሁን ቅባት አድርጋችሁ ብቻ አፕላይ አድርጉት የእውነት በጣም እዚህ ውስጥ የጨመርኩት አንድ እንቁላል አንድ ሙዝ ግማሽ አቮካዶ አንድ ማድረግ ትችላላችሁ የጸጉሬ በጣም ብዙ ስላልሆነ ብዛት የለውም ጸጉሬ ለዛ ብዬ ግማሽ አቮካዶ ትልቅ ስለነበረ ግማሽ አቮካዶ ተጠቅሜያለሁ እንቁላል አንድ ቪዲዮ እየተቆራረጠ ነው መሰለኝ ደግሞ ይሰማቻል ያስባለሁ ድምጼ ይሄን ቅባትና ይሄን ነው አማደርግበት ምቀባውን ደግሞ በስስፈጭ ስላላሳየዋችሁ ከዚህ በስ ኦ ማይ ጋድ ትግስት ነው የሚያስጨርሰው ካሜራዬ ማለት ነውና ይሄ ልላችሁ ወዳለሁ አሁን ተቀብጬ ምናምን እመጣላችኋለሁ ተንከባከቡ እውነት በተለይ በስደት ያላችሁ እንደኔ በጣም ጠባቅ ጊዜ ያላችሁ እባካችሁ እንደምን አስባ የሚሰማው ስሜት አለው በጣም ሰላም አለው በጣም ያቀዘቅዛልና አድርጉት እውነት በጣም ለራሳችን ሲሆን ጊዜ የለንም በርግጥና ጊዜ ሊኖረን ይገባል ባለችን አሁን ግን ባለችን ሰዓት እኔ ወደ እናንተ መጣለውና በእውነት በጣም ደስ የሚለው ከመቸኮል የተነሳ ራስቼ ራሱ ተቀባው መጨመርበትን ቅባት ሳንጨምርበት የተቀባው ይሄን አለማ ተስማምቶኛል በእውነቱ ከሆነ ጨምርበታለሁ ይሄን ቅባት ከዚህ በፊት ሰራ ሳይቻችኋለሁ ጨምርበታለሁ በጣም ብዙ አለበዛም ለምን ጸጉሬ ያንገል ብዛት የሚለው እንትኑ ትሪትመንቱ ራሱ በጣም ብዙ ስለሆነ በብዛት አልጨምርበትም ማለት ነው እና ይሄን ይመስላል ተቀቡት በእውነት ጸጉራችሁን ተንከባከቡ ሰላም ናችሁ ግን አንዳችሁ Oh my god. ሰላም አለው በጣም ሰላም አለው እግዚአብሔር ቅቤ መቀባት የምትወዱ አሁን ጾም ወጥቷል ኦሬዲ ያለቻችሁ ዛሬ ናት ይሄን ቪዲዮ ዝምቀርሰው ቀበላ ነገ ሲሆን ዛሬ ማለት ነው ቅዳሜ ቀበላ እሁድ ይሆን እኔ ቅዳሜ እየቀረስኩላችሁ ነው ቪዲዮ መቼ እንደሚለቀቅ መቼ ዱት እንደማደርግ አላውቅም የእውነት ቪዲዮ መልቀቅ ላይ በጣም ሰንፍ ያለው ዩቲዩብ ላይ በጣም ሰንፍ ያለው አይ ዶንት ኖ ምን እንደምላችሁ እንዴት ነው ችግር እንዴት እየሰራችሁ ነው እናንተ እንደኔ በጣም ጠባብ ጊዜ ያለቻችሁ በጣም ጎብዛችሁ እየሰራችሁ ያላችሁ ልጆች ኦንላይን ሳላደንቃችሁ አላልኩም እግዚአብሔርን በጣም ነው ማደንቃችሁ አንዳንዶቻችሁ በጣም በቀን ቪዲዮ የምትለቁላችሁ በርቱ ጎብዙ ነው ምላችሁ በጣም ደስ ይላል በእውነት አያችሁት በእንደዚህ አይነት ቪዲዮ ከተገናኘን በጣም ብዙ ጊዜ ቆይቶናል ዛሬ ግን ተመልሼ መጥቻለሁ ሁላችሁም ከኔ ጋር እንደምትሆኑ ባለሙሉ ተስፋ ነኝ ጸጉራችሁን የጣላችሁ እንደኔ በእውነቱ ከሆነ በጣም ረጅም ጊዜ ነው ጸጉሬን የተወኩት እኔ